የጎግል አካውንታችሁ ቢጠለፍ በህይወታችሁ ላይ ምን ያህል ነገር ሊበላሽ እንደሚችል አስባችሁታል? ብዙዎቻችን ጂሜልን የምንጠቀመው ለስራ ወይም ደግሞ ለኢሜል መላኪያ ብቻ ይመስለናል። ነገር ግን የጎግል አካውንታችን የዲጂታል ህይወታችን ዋና ማዕከል ወይም መሰረት እንደመሆኑ የጎግል አካውንታችን ከተጠለፈ አካውንታችን ብቻ ሳይሆን የሚጠፋው የባንክ መረጃዎቻችን፣ ፎቶዎቻችን፣ ከሰው ጋር የተላላክናቸው ሚስጥራዊ መረጃዎችና ሙሉ የማህበራዊ ሚዲያ አካውንቶቻችን የሌላ ሰው እጅ ውስጥ ይገባሉ። አስቡት፣ በአንድ የጎግል አካውንታችን መጥፋት ምክንያት ብቻ ከምንጠብቀው በላይ ስንት ነገሮችን እንደምናጣና እንዲሁም በህይወታችን ላይ አሉታዊ ተጽዕኖ እንደሚያደርግ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ከዚህ በፊት በሰራሁት ቪዲዮ እንዴት ፕሮፌሽናል የጎግል አካውንት እንደምንከፍትና ለከፈትነው የጎግል አካውንት ሪከቨሪ ኢሜልና ሪከቨሪ ፎን እንደምናስገባ አሳይቻችሁ ነበር። በዚህ ቪዲዮ ደግሞ እንዴት ፕሮፌሽናል እና ማንም ሰው ፓስዋርዳችን ቢያውቅ እንኳን በቀላሉ ሊጠልፈው የማይችል ጉግል ሴኩሪቲ ሜትድ ተጠቅመን አካውንታችን ሴኩር እንደምናደርግና እንዲሁም የዲጂታል ህይወታችን ሴፍ እንደምናደርግ ስቴፕ ባይ ስቴፕ አሳያችኋለሁ። ወደ ዋናው ቪዲዮ ስንገባ በመጀመሪያ ወደ ስልካችን ሜኑ እንገባና ጂሜል የሚለው አፕሊኬሽናችንን ከፍተን እንገባለን። የጂሜል አፕሊኬሽናችንን ስንከፍተው በዚህ መልክ አማራጮች ያመጣልናል። እዚህ ከመጡ አማራጮች መካከል ላይ የፕሮፋይል ምልክቷን ክሊክ እናደርጋለን። የፕሮፋይል ምልክቷን ክሊክ አድርገን ስንገባ በዚህ መልክ ይከፍትልናል። እዚህ ከመጡልን ብዙ አማራጮች መካከል ማኔጅ ዩር ጉግል አካውንት የሚለውን ክሊክ እናደርገዋለን። ማኔጅ ዩር ጉግል አካውንት የሚለውን ክሊክ ስናደርገው ወደ ጉግል ሴኩሪቲ ኢንተርፌስ ያመጣናል ማለት ነው። ስለዚህ እዚህ ብዙ አማራጮች ይመጡልናል። አሁን እኛ በዚህ ቪዲዮ ማየት የፈለግነው እንዴት አካውንታችንን ሴኩር ማድረግ እንደምንችል ስለሆነ ሌሎች ብዙ ጠቃሚ ፊቸሮች ቢኖሩም እነሱም በሌላ ቪዲዮ እናያለን። በዚህ ቪዲዮ ግን ሴኩሪቲ ኤንድ ሳይን ኢን የሚለውን ክሊክ አድርገን እንዴት ሴኩር እንደምናደርግ እናያለን። ሴኩሪቲ ኤንድ ሳይን ኢን የሚለውን ክሊክ ስናደርገው በዚህ መልክ ይከፍትልናል ማለት ነው። ከመጡልን አማራጮች መካከል አካውንታችንን ሴኩር ለማድረግ የሚጠቅሙን ወይም በዚህ ቪዲዮ የምናያቸው እንዴት ቱ ስቴፕ ቬሪፊኬሽን፣ ሴኩሪቲ ኮድ፣ ፓስኪ አፕላይ እንደምናደርግና እንዲሁም ደግሞ አውተንቲኬተርን አፕላይ እንደምናደርግ ነው። ስለዚህ እነዚህን አፕላይ ለማድረግ መጀመሪያ ምንድነው የምናደርገው? አውተንቲኬተር የሚለውን ፈልገን አፕላይ ማድረግ ይኖርብናል ማለት ነው። ስለዚህ እሱን አፕላይ ለማድረግ እዚህ እንፈልግና አውተንቲኬተር የሚለውን ክሊክ እናደርገዋለን። አውተንቲኬተር የሚለውን ክሊክ ስናደርገው የእኛን ፓስዋርድ ወይም ደግሞ የስልካችንን ፓተርን ይጠይቀናል፣ እናስገባለታለን። የስልካችንን ፓተርን ስናስገባ በዚህ መልክ ይከፍትልናል ማለት ነው። ስለዚህ እዚህ ከመጡልን አማራጮች መካከል ሴታፕ አውተንቲኬተር ወይም ደግሞ ፕላስ ምልክቷን ክሊክ እናደርጋታለን። እሷን ክሊክ አድርገን ስንገባ ወደ ጉግል አካውንታችን ኪዋር ኮድ ይወስድናል ማለት ነው። ስለዚህ ይህን ኪዋር ኮድ እስካን ለማድረግ ምን ያስፈልገናል? ጉግል አውተንቲኬተር አፕሊኬሽን ያስፈልገናል። እናንተ ጋር ከዚህ በፊት ከሌለ ፕሌይ ስቶር ላይ ሄዳችሁ ዳውንሎድ ማድረግ ይኖርባችኋል ማለት ነው። ስለዚህ አፕሊኬሽኑን ለማውረድ ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን በኋላ ሰርች በተኗ ላይ እንሄድና አውተንቲኬተር ብለን ሰርች እናደርጋለን። አውተንቲኬተር ብለን ሰርች ስናደርግ በዚህ መልክ ይመጣልናል ማለት ነው። እዚህ ከመጡልን አማራጮች መካከል ጉግል አውተንቲኬተር የምትለውን ወይም ደግሞ የጉግል ብራንድ ያለባትን ክሊክ እናደርጋታለን። እሷን ክሊክ ስናደርጋት እናንተ ላይ ኢንስቶል ይላችኋል። እኔ ጋር ስለወረደ ኦፕን ይላል ማለት ነው። እናንተ ጋር ኢንስቶል ይላችኋል። ኢንስቶል የሚለውን ክሊክ አድርጋችሁ ኢንስቶል ታደርጋላችሁ። ከጨረሳችሁ በኋላ ኦፕን እንለዋለን። ኦፕን ስንለው አፕሊኬሽኑ በዚህ መልክ ይከፍትልናል። እዚህ ከመጡልን አማራጮች መካከል ታች የፕላስ ምልክቷን ክሊክ እናደርጋታለን። የፕላስ ምልክቷን ክሊክ ስናደርግ አማራጮች ይመጡልናል። እዚህ ስካን የኪዋር ኮድ እና ኢንተርኔት ሴታፕ የሚል ይመጣልናል። ስካን የኪዋር ኮድ በሌላ ስልክ ስካን ለማድረግ ነው። ነገር ግን እኛ በራሳችን ስልክ ስለሆነ ኪዋር ኮዱን ስካን ማድረግ የፈለግነው ኢንተርኔት ሴታፕ የሚለውን ክሊክ እናደርጋለን። ኢንተር ሴታፕ የሚለውን ክሊክ ስናደርገው ኢንተር ኮድ ዲቴይልስ የሚል አለ። ስለዚህ ከኮዱ ጋር በተያያዘ ያሉ ነገሮች ናቸው። እነዚህ ብዙ ማተር አያደርጉም። ስለዚህ ኮድ ኔም የሚለው ላይ ደስ ያላችሁን ነገር ጀስት አሁን ለኮዱ ስያሜ ትሰጣላችሁ። ስማችሁንም ማስገባት ትችላላችሁ። ቀጣይ ኮድ ኔም ካስገባን በኋላ ዩር ኪ የሚል አለ። እሱ ላይ ክሊክ እናደርጋለን። እዚህ ላይ ለማስገባት ምንድነው የምናደርገው? ወደ ነበርንበት ወደ ጉግል አካውንታችን ኪዋር ኮድ እንሄድና ካኖት ስካን ኢት የምትለውን በሰማያዊ ተጽፋ ጥያቄ ምልክት ያለችባትን ክሊክ እናደርጋታለን።
እሷን ክሊክ ካደረግን በኋላ እዚህ ብዙ አማራጮች ከ1 እስከ 4 ይመጡልናል። ከ1 እስከ 4 ከመጡት ውስጥ ሁለተኛ ላይ ያለችው ኮዷን ኮፒ እናደርጋታለን። እሷን ኮፒ ካደረግን በኋላ ወደ አውተንቲኬተር አፕሊኬሽናችን እንመለስና ዩርኪ የሚለው ላይ ፔስት እናደርገዋለን። ኮፒ ያደረግነውን ፔስት ካደረግን በኋላ ታች ሰማያዊዋ ላይ አድ የምትለውን ክሊክ እናደርጋታለን። መጨረሻ ላይ ፋይናል ላይ ያለችውን ክሊክ እናደርጋታለን። ክሊክ ስናደርጋት ራሱ ኮፒ ያደርግልናል። ኮፒ ብሎ ይጽፍልናል ማለት ነው። ስለዚህ ወደ ነበርንበት ወደ ጎግል ኪዋር ኮዳችን ኢንተርፌስ እንመለስና ኔክስት እንለዋለን። ኔክስት ብለን ኮፒ ያደረግነውን 6 ዲጂት ኮድ እናስገባለን ማለት ነው። በየ30 ሰከንዱ ስለሚቀያየር ወዲያውኑ በ30 ሰከንድ ውስጥ አፕላይ ማድረግ ይኖርባቸዋል። ስንጨርስ ቬሪፋይ እንለዋለን። አውተንቲኬተር አፕ ሃዝ ቢን ሴት አፕ ይለናል ማለት ነው። ስለዚህ አሁን የመጀመሪያው ስቴፓችን አውተንቲኬተር አፕ ላይ ሆኗል። በቀጣይ የሚቀሩን ምንድነው? ፓስኪ፣ ባክአፕ እና ቱ ስቴፕ ቬሪፊኬሽን ይቀሩናል ማለት ነው። ስለዚህ እነሱን አፕ ላይ ለማድረግ ተርን ኦን የምትለውን ክሊክ እናደርጋታለን። ተርን ኦን የምትለውን ክሊክ ስናደርጋት በዚህ መልክ ይከፍትልናል ማለት ነው። አሁን ወደ ታች ስክሮል እናደርገውና ፓስኪ ኤንድ ሴኩሪቲ ኪስ የሚለውን ክሊክ እናደርገዋለን። እሱን ክሊክ ስናደርገው ክሬት ኤ ፓስኪ የሚል ይመጣልናል። እሱን ክሊክ እናደርገዋለን። አሁንም እዚህ ከመጡልን አማራጮች መካከል ኮንቲኒው የሚለውን ክሊክ እናደርገዋለን። እሱን ክሊክ ስናደርገው ፓስዋርድ ይጠይቀናል ማለት ነው። ስለዚህ አሁን የምናስገባው ፓስዋርድ ወይም ደግሞ አሻራችን የሚያገለግለው ምንድን ነው? ማንም ሰው ፓስዋርዳችን ቢያውቅ እንኳን የእኛን አሻራ ወይም ደግሞ ፓስዋርድ አሁን የምናስገባውን የስልካችንን ፓስዋርድ ሳያስገባ አካውንታችን ሳይኒን ማድረግ አይችልም ማለት ነው። ስለዚህ ፓስዋርዳችን ወይም ደግሞ በአሻራ እንከፍተዋለን። እሱን ስንጨርስ ምን ይልናል? ፓስኪ ክሬትድ ይላል ማለት ነው። ስለዚህ አሁን አፕላይ ሆኗል። ማንም ሰው ፓስዋርዳችን ቢያውቅ እንኳን ያለኛ ፍቃድ ወይም ደግሞ የኛ አሁን ያስገባነውን አሻራ ወይም ደግሞ ፓስዋርድ ሳይጠቀም አካውንታችንን ሳይኒን ማድረግ አይችልም ማለት ነው። ስለዚህ ደን እንለዋለን። አሁን ፓስኪ ኤንድ ሴኩሪቲ ኪስ አፕላይ ሆኖልናል ማለት ነው። አሁን ምንድነው የምናደርግ? ታች ተርን ቱ ስቴፕ ቬሪፊኬሽን የሚለውን ክሊክ እናደርገዋለን። እሱን ክሊክ ስናደርገው ዩ አር ናው ፕሮቴክትድ ዊዝ ቱ ስቴፕ ቬሪፊኬሽን ማለት ለምንድን ነው የሚያገለግለን? አሁን ፓስዋርዳችንን ቢያውቁት እንኳን ያለኛ አሻራ ወይም ደግሞ ቬሪፊኬሽን ኮድ ይልኩልንና በስልካችን ያንን ቬሪፊኬሽን ኮድ እስካላስገባን ወይም ደግሞ የኪዋር ኮድ እስካላገኙ ድረስ ሳይኒን አድርገው መግባት አይችሉም ማለት ነው። ስለዚህ አስተማማኝና ሴፍ የሆነ መንገድ ነው። አሁን ምንድን ነው የምናደርገው? ደን እንለውና እንመለሳለን። አሁን አውተንቲኬተር ፓስኪ ኤንድ ሴኩሪቲ ኪስን አፕላይ አድርገናል ማለት ነው። ስለዚህ የሚቀረን ምንድን ነው? ባክአፕ ኮድስ ነው። ባክአፕ ኮድስ የሚጠቅምን ምንድን ነው? ስልካችን ወይም ደግሞ መስመራችን ቢጠፋ ቢጠለፍ እንኳን በሚሰጡን ቁጥሮች ስለሚሰጡን እነሱን ቁጥር በማስገባት ብቻ አካውንታችንን በአዲስ በምንይዘው ስልክ ማኔጅ ማድረግ እንችላለን ማለት ነው። ስለዚህ እሱን አፕላይ ለማድረግ ባክአፕ ኮድስ የሚለውን ክሊክ እናደርገዋለን። ባክአፕ ኮድስ የሚለውን ክሊክ ስናደርግ በዚህ መልክ ይከፍትልናል። እዚህ ከመጡልን አማራጮች መካከል ጌት ባክአፕ ኮድስ የሚለውን ክሊክ እናደርገዋለን። አሁን 10 ባክአፕ ኮድ ተሰጥቶናል ማለት ነው። ስለዚህ እነዚህን ባክአፕ ኮድ ሴፍ በሆነ መንገድ ማስቀመጥ ይኖርብናል። ከተቻለ በወረቀት ጽፈን ብናስቀምጣቸው የተሻለ ነው። ምንድነው የሚያገለግለን? ስልካችን ቢጠፋ ቢሰረቅ ወይም ደግሞ ፓስዋርዳችን ቢታወቅ እንኳን እኛ በእነዚህ ኮዶች ብቻ አንዷን ኮድ ተጠቅመን አፕላይ ማድረግ ወይም ደግሞ አዲስ በምንይዘው ስልክ አካውንታችን ማኔጅ ማድረግ እንዲሁም ደግሞ ዳታዎቻችን በርቀት ሆነን ስልካችን ላይ ለማጥፋት ለተለያዩ ጥቅሞች ይረዳናል ማለት ነው። ስለዚህ ይህን ዳውንሎድ አድርጋችሁ መያዝ ትችላላችሁ። ታች ዳውንሎድ ኮድስ የሚለውን ክሊክ አድርጋችሁ ዳውንሎድ ማድረግ ትችላላችሁ። እንዲሁም ደግሞ በወረቀት ላይ ጽፋችሁ ማስቀመጥ ትችላላችሁ። አሁን ወደ ኋላ እንመለሳለን። የቀስት ምልክቷን እንነካና እዚህ ላይ እንደምታዩት አሁን ፓስኪ ኤንድ ሴኩሪቲ ኪስ፣ ጉግል ፕሮምፕት፣ አውተንቲኬተር እና ፎን ነምበር ወይም ባክአፕ ኮድስ አፕላይ ሆኖልናል ማለት ነው። ይህ ማለት የጉግል አካውንታችን አድቫንስድ በሆነ መንገድ ወይም ደግሞ ሌተስት በሚባል ደረጃ ሴኪዩር አድርገናል ማለት ነው። ስለዚህ ከዚህ በኋላ
ማንም የኛን የጎግል አካውንት ፓስዋርዱን ስላወቀ ብቻ መጥለፍ ወይም ሃክ ማድረግ አይችልም ማለት ነው። አጠቃላይ በዚህ ቪዲዮ እንዴት ፓስኪ ኤንድ ሴኩሪቲ ጎግል ፕሮምፕት አውተንቲኬተር እና ባክአፕ ኮድስ አፕላይ እንደምናደርግ አይተናል ማለት ነው። የዛሬው ቆይታችን ይህን ይመስል ነበር። በቀጣይ ደግሞ ምን ያህል የጎግል አካውንት ብንጠቀም የተሻለ ነው የሚለውንና እንዴት ኢፌክቲቭሊ ማኔጅ ማድረግ ወይም በትክክል መጠቀም እንደምንችል እናያለን። ጊዜያችሁን ሰጥታችሁኝ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በዚህ ቻናል በእጃችን ባለው ስልክ ብቻ እንዴት በቴክኖሎጂ የታገዘ ስኬታማና ፍሬያማ ህይወት ለመገንባት የሚያግዙ ዲጂታል ክህሎቶችን መገንባት እንደምንችል በተግባር እያየን አብረን እንቀጥላለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለጓደኞቻችሁ ሸር ብታደርጉ ቻናሉ አዲስ ስለሆነ ቪዲዮ ለብዙ ሰዎች እንዲደርስ ይረዳናል ማለት ነው። በቀጣይ የሚለቀቁ አዳዲስ ቪዲዮዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ተጭናችሁ ቤተሰብ መሆን አትርሱ። የተመለከታችሁትን ቱቶሪያል ደግሞ ቀጠሮ ሳትሰጡ አሁንኑ ተግባራዊ እንድታደርጉት እጠቁማችኋለሁ። ምክንያቱም ተመልክታችሁ ተግባራዊ ካላደረጋችሁት ምንም አይነት ቫልዩ የለውም ለእናንተ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። መልካም ጊዜ